ኢየሱስ ክርስቶስ የኛን ሁሉ መዳን ከእግዚአብሔር መንግስት ወይ ከእግዚአብሔር ዘንድ ያወጣው በትህትናው። ስለዚህ አሁንም ጠላት ከዩኒቲ አውጥቶ ከትህትና ጎዳና አውጥቶ አማራጮችን ጭምር እኮ ሊያቀርብ ይችላል። በጣም መንቃት አለብን። ትህትና መጉደል እኮ ነው። ትህትናን ማጣት ነው ከነበረበት ስፍራህን እንድትለቅ የሚያደርግ። ትህትና ማጣት አንድነትን በሐሳብም በፍቅርም በልብም ያሳጣል። እውነት ነው። ትህትና ነው። በትህትና ለብሰን ነው ያንን እንደ ልብስ ሐሳብ ማለት ነው። እሱን ከያዝን እኔ ከሌ እንዲህ ብሎኛል፣ እኔ ንቆኛል፣ ስለዚህ መናቆር ይሆናል። ለምን እኔ በልጥ፣ አንተ እኔ በልጥ፣ እኔ ቀድም፣ እኔ ቀድም። ለዚህ ነው በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይሁን እያለ መጽሐፍ ቅዱስ የሚነግረንና